ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? ያ ጀማዓን ደህና ነኝ አልሐምዱሊላህ። ሰሞኑን ትንሽ በሰው ላይ ስሰማ የነበረው ነገር በራሴ ላይ ስለደረሰብኝ አንዳንድ ጊዜ በሰው ላይ መፍረድ ይቀላል፣ ራሳችን ላይ ሲደርስ ደግሞ ይከብዳልና እዚህ ሀገር ስንኖር ሴት ልጆች በብዙ በተለያየ ሙሻወር እንሄዳለን እና እባካችሁ ሴቶች በተለያየ ሰው ስንሄድ ራሳችንን አስከብረን ወረቀት የለንም ብለን ስንሰደብ ዝም ብለን ስንመታ ዝም ብለን መሄድ የለባቸውም። ብንሄድ አገራችን ብንያዝ አገራችን ነው የምንገባው። መቼም ሰው ገለን ወይንም ደግሞ በፖለቲካ ተፈልገን እስር ቤት አንገባም። የምንገባው ሀገራችን ነው። እየተደበደቡ ዝም የሚሉ ሰዎች አሉና ልጆች አሉ እና የሆነች ልጅ እኔ ወደ ስራ ቦታ እያመጣኋት እኔ ጋር ልትሰራ እኔንም በቃ ከቤት ያንሽኝ አልኳትና አብረን እየመጣን ነበር። ሙሻወሬ ስትለኝ ሳሂበል ቤቷ ወይንም የምታውቀው ሰው መስሎኝ ነበር። አብራት የምትኖረዋ ልጅ በጣም ጥሩ ሰው ነው ብላ ነው የሰጠቻት። ልጅቷ ብዙ አታውቀውም፣ የክፍለ ሀገር የገጠር ልጅ ናት። ብቻ ልጅቱ ብዙ አታውቅም። እዚህ ሀገር መታ አመት ከምናምን ነው የቆየችው። የሰጠቻት ልጅ ግን ጥሩ ሰው ነው ብላ ነው የሰጠቻት። የመጣን እያለ መንገድ ላይ ዝም ብሎ በቃ ምንም ነገር ሳንለው ሰደበን። እኔ ምክንያት ብዬ የምለው ስልክ እኮ አውርተን ዛጅ አላደረግነውም። ሀበሻ ስለሆነ እኔ እና እሱ አውርተን ራሱ ዛጅ አላደረግነውም። ምንም የረበሽነው ነገር የለንም። ሁለተኛ በጉርብ ስራ መጥቶ ለማታውቂው ሰው እንዳትሄጂ፣ ጥሩ ሰው አጋጥሞሻል እንጂ ለሁለተኛ እንደዛ እንዳታረጊ ብዬ ልጅቷን ስመክራት አይ የሀገሬ ልጅ ስለሆንሽ ነው መቼም ወሎዬ ስለሆንሽ ምንም አታደርግኝም ብዬ ነው አለችኝ። 2-3 ደቂቃ አልሄደም። ከዚህ ውጭ ምንም ነገር ትንፋሽ ራሱ ስንተነፍስ የሰማን አይመስለኝም፣ ከዚህ ወሬ ውጭ ማለት ነው። እና ሎኬሽን ተሳስተሻል ብሎ ሰደበኝ። ምን አባሽንስ ይሄ ሎኬሽን ትክክል አይደለም ሲለኝ እኔን አልመሰለኝም። ሲጀምር ሲሳደብም እኔን አልመሰለኝም። አወጣሁኝና ሎኬሽኑ የኔን ነው የምትለው ብዬ እንደዚህ ሳሳየው 12 ደቂቃ ቤት ይቀርቶታል። አቡር ነው የሚለው። የታባሽ ታውቂኛለሽ? ዝም በይ፣ እኔ የፈለኩትን መናገር እችላለሁ አለኝ። እንደዚህ ስንነጋገር ኩብሪ ላይ ነበርና በጣም ደሜ ፈላ ማለት በዛን ሰዓት የሆነ ከኋላ ነው የተቀመጥኩት። እነቂው ነገር ውረጂ፣ ልጅቷም በጣም ትናለች። እባክሽ ስትለኝ እቺ ልጅ አንድ ነገር ከምትሆን ብዬ ቀጥታ ወደ ቤት የመጣ ወደ ስራ ቦታዬ ሰዎች እንደሌሉ ያውቅ ነበረ። ልጅቷ ጋር ስናወራ ሰምቶ ነበር። አሁን ሰዎች የለም ምናምን ስላት መጀመሪያ በስልክ ሰምተዋል። 12 ደቂቃ ቀርቶኛል። እስከዛ ድረስ ይቅርታ ይላል እያልኩ እየጠበቅኩ ነበር። ለምን ትልቅም ሰውዬ ነው ሰውየው። ስራ ቦታ ደርሼ ቁልፍ እየከፈትኩኝ ውረጂ፣ እቃሽን አውርጂ ስላት እኔም እቃዬን አላወረድኩም። በር ዘጋብን። ወጥቼ መኪና ደበደብኩ። ክፈትልኝ ብዬ ከጋቢና የተቀመጠ እቃ ነበረኝ እና እቃዬን ላወጣ ስል ሰደበኝ። አሁንም ምን አባሻለኝ፣ እኔም ሰደብኩት። ከዛ በኋላ አረብ ቤት ላይ እኔን እየገተተ መኪና ሊያስገባኝ ነበር። ምን ሊያደርገኝም እንደሆን አላውቅም። እኔም ፖሊስ እያልኩ እየተጣራሁ ነበር፣ እየጮኩ ነበር። አካባቢያችን እንደ አፓርታማ ነገር ሰው ብዙ እንትን የለበትም፣ ሰው ብዙ አይኖርበትም። ሲቀጥል ደግሞ ፖሊስም አካባቢያችን የለም። ግን በጣም እጮህ ነበር። እየተደባደን ባገኘሁት በድንጋም በምንም እየመታሁት ነበር። እሱ ደግሞ እየገተተ እያስገባኝ ነበር። አልቻለም። ብቻ ባገኘሁት ነገር እኔ ራሴ ተከላከልኩኝ። መኪናውን አስነስቶ አመለጠ። ልጅቷ በዛን ሰዓት እኔ እና እሱ በምንጫጫ ሰዓት ግቢያችን በጣም ትልቅ ነው ስራ ቦታዬና መዋኛ ገንዳ አለ። ፖሊስ ቢመጣብኝ የመዋኛ ገንዳ ገብቼ ራሴን ላጠፋ ነበር አለች።
ስመጣ እየጨኩኝ የት ነሽ እያልኩ እየተጣራው ስመጣ መዋኛ ገንዳ አበራ እንትን ላይ ቆማለች፣ ጠረፍ ላይ ማለት ነው። በዛን ሰዓት ትገባ ነበር። ሰውየው እቃችንን ይዞ ሄደ። ያው የኔን እኮ ቆሻሻ ልብስ ነው ይዞ ሄደው። የእሷን ምንም ነገር ሳታወርድ እቃዋን ይዟት ሄደ። በጣም ተጨናቂ ልጅ ናት። ያው እዚህ ሀገር ብዙ ስላልኖረች እኔም ቲክቶክ ላይ ፖስትኩት፣ ፌስቡክም ላይ ያው 24 ሰዓት ባልሞላ ሰዎች ስለሚያውቁት ሁሉም ተቆጥተውት እቃችንን መለሰ። በኋላ ስለ ሰውዬ ስጠይቅ ሴቶችን እየደበደበ ከመኪና ላይ የሚያወርድ መንገድ ላይ ሴቶችን የሚሳደብ አይደለ፣ ለሴት ለወንድ የማይመለስ ግን በኋላ የሆነ ነገር ወንዶችም ሊመቱት ወይንም የሆነ ጸብ ሊፈጥሩ ሲሄዱ እኔ ስኳር በሽተኛ ነኝ፣ ይቅርታ ልጅ አሳዳጊ ነኝ እያለ የለመደ ሰው እንደሆነ ማለት ሴትን መሳደብ፣ ሴትን እንደዛ አይነት ነገር ማድረግ የለመደ ሰው እንደው ከብዙ ሰው ሰማሁኝ። ምሳሌ እኔ አልቻለም፣ አቅሙ አልቻለም እኔን መኪና ውስጥ ለማስገባት። ግን መኪና ውስጥ አስገብቶ ቢሆን ኖሮ እርግጠኛ ነኝ እኔ ሀገሩን ስለማቅ ወይንም እንገለበጣለን፣ ከኋላ እንቀዋለሁ ወይንም መሪውን የሆነ ነገር ትንላለሁ። እኔም እሱም ብንያዝ እኔ ወደ ሀገሬ ነው የምገባው። እሱ ግን እዚህ ሀገር የገዛው ወይንም እዚህ ሀገር ምንም ነገር ሳይዝ እድሜ ልኩን ሳውዲ አረቢያ እንዳይገባ ነው የሚሆነው። መኪና ኩሱሲ መኪና የሚይዝ የቤት መኪና የሚይዝ ታክሲ ካልሆነ ሀበሻ ጭኖ ሙሻወር ጭኖ ከተገኘ እዚህ ሀገር እብዓድ ነው የሚባለው። እዚህ ሀገር በጭራሽ እንዳይገባ ነው የሚባለው። እና እባካችሁ ማለት በሀበሻ ሙሻወር ስንሄድ ራሳችንን አስከብረን ካልሆነ ለምን እንሰደባለን? እነሱ እየሰደቡን በቃ እነሱ ወረቀት ስላላቸው ወረቀት የሌላት ልጅ ቤተሰብ የሌላት ልጅ ትሰደባለች። ለምን? ራሳችን ማስከበር አለብን። በቃ እዚህ ሀገር ላይ ስንኖር ብቻችንን ነው የተሳደርነው። ብቻችንን ራሳችን ጀግና መሆን አለብን። ሰውን ድረሱ፣ ሰውን ተሳደቡ ሳይሆን ለራሳችን ጀግና መሆን አለብን። ማንም እንድነካን ልንፈቅድላቸው አንችልም። የሰውን ክብር መንካት አይችልም። አሁን ይሄ ሰውዬ በጣም እየተጨናነቀ ነው። ሰውዬ እንዳውም ካሜራ ከፍቶ ካሜራ አይተዋል። እሱም አሁን አይለቀውም። አረብ ቤት ላይ የሰውዬ በጣም የለመደ ስለሆነ ባለጌ ስለሆነ፣ አንደኛ ሴት ልጅ አረብ ሀገር ላይ ሴት ልጅ መደባደብ፣ ሁለተኛ ደግሞ እኔን ግቢ ውስጥ እየገባ እየገተተኝ ነበረ። ካሜራ ሲታይ እኔን እየገተተ እንደነበረ ምሳሌ ይሄ ሰውዬ ላይለቀው ይችላል። ወደፊት ምን እንደሚመጣበት አለሁ አለ። እኔ ይቅርታ የሀገሬ ልጅ ነው ይቅርታ አለዋለሁኝ። ልጅ አሳዳጊ ነው። በጀርባው ብዙ ልጆች ከስተኋላ ብዙ ልጆች አሉ። ግን ያንን አናስብም። ወንድሞችም ሲያናግሩት በቃ ተናድጄ ምን አባሽ ያልኳት እሰቡ። አንድ ሰው ከሜዳ ተንስቶ ምን አባሽ በጣም ይደብራል። እና ይሄ ብሔር ምናምን የሚባለው ነገር በስም ሰማው ነበር፣ ግን በራሴ ደርሶብኝ ልጅኛ እዚህ ያደረሰን አማራ ነሽ በማለት ብቻ ነው። እና ምንም እንሆን እኛ አማራን ፈልገነው አልተወለድም፣ ኦሮሞን ተፈልጎ አልተወለደም፣ ትግሬን ተፈልጎ አልተወለደም። ሙስሊምም ክርስቲያንም እኛ ኢትዮጵያዊ በማለት እኔ ምሳሌ እናቴ የኦሮሞ ቤተሰብ አላት። እኔ ብዙ የእናቴ ቤተሰቦች ኦሮሞ ናቸው። ግን ኦሮሞ፣ አማራ፣ ትግሬ የሚባለውን ነገር አሁን ነው በዚህ 2 ዓመት 3 ዓመት ማየት የያዝኩት መስማትም የያዝኩት። በጣም የምወዳቸው የማከብራቸው የኦሮሞ ተወላጅ ጓደኞች አሉኝ፣ የትግሬ ተወላጅ ጓደኞች አሉኝ። ግን አንድ ሃይማኖተኛ ነኝ የሚል ሰው የልጆች አባት የሆነ ሰው በሃይማኖት የታጠረ ሰው ይሄንን ነገር ሲያደርግ ደግሞ በጣም የዘቀጠ በጣም የሚያስጠላ ነው። እንደ ሙስሊም በጣም ያስጠላል። ግን እኔ እህቶችን የምመክረው እጅ አለመስጠት። እኔ ዝም ብዬ ብገባለት ኖሮ ይሄ ሰውዬ ሊሸጠኝ ነበር፣ ይዞ ሄዶ ሊደፍረኝ ነበር። ምን እንደሆነ አላውቅም። ምሳሌ እኔ ፈርቼ ወንድ ልጅ ነው መቼም ሲገትተኝ ራሴን እየተደባደብኩ ራሴን ባልከላከል
ሁለተኛ ደረጃ ደግሞ ፈጣሪ ሲጠብቀኝ እንጂ ይቺ ልጅ እንደዛ ስንጫጫ ፖሊስ መታ ብላ ወይንም ፖሊስ ቢመጣ መስበክ ውስጥ ብትገባ ሰቡ እኔ ብቻ አይደለሁም አሰሪ የራሱ እሱ ቤት ግቢ ውስጥ አንድ ሴት ስትሞትበት በሰዓቱ እሷን ላይ ያገኛት ይችላሉ። ማለት ለምን በጓሮ ነው ቤቱ በጣም ትልቅ ግቢ ስላለው ፊት ለፊት አልነበረም መስበህ መዋኛ ገንዳ ያለው ማለት ነው። እሷ ባገኘችበት ነው ሮጣ ክፍት ቦታ ባገኘችበት ነው ሮጣ ስትገባ መስበህ ልገባ ነበር ፖሊስ ቢመጣ ያለችው። የሌላም ሰው ህይወት ጠፍቶ ነበረ። እኔም ባገኘሁት ነገር በድንጋይ በምመታው ሰዓት አናቱን ብለው ኖሮ የሆነ ነገር ሆኜ ነበር። እሱም አንድ ነገር አድርጎ ቢሆን ብቻ ከባድ ነበር እና ከመጥፎ ነገር ፈጣሪ ይጠብቀን። እኔ እዚህ ሀገር ላይ አንድ ነገር እንደዛ አይነት ነገር አጋጥሞኝ አያውቅም ነበር። ግን ባለቀ ሰዓት ይሄ ነገር ሲገጥመኝ በጣም አስፈራኝ። ማለት ነገ ከነገ ወዲያ እንዴት ነው የምንኖረው? በጣም በቃ የቤት ልጆች አሉ እዛ ሀገር ላይ በጣም ፈሪ ከስራ ቦታ ምንም ነገር የማያውቁ በቃ ከሀገራቸው መጥተው ምንም ነገር የማያውቁ ሰው የለንም እያሉ የሚፈሩ እነዛ ልጆች እየተደበደቡ የሚኖሩ ቤታችን አሰሪያችን ደበደበን፣ እንደገና ሳይበል ቤታችን ደበደበን፣ መሄጃ አጥተን እያሉ የሚያለቅሱ ልጆች ብዙ ጊዜ ሰማ ነበር። እና እውነትም እንደዚህ አይነት የሰው ሸይጣን ስላለ ነው እና ራሳችንን እናስከብር ነው የምለው።